በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። በጌታ የተወደዳችሁ የዚህ ቻናል ተመልካቾች በሙሉ እንደምን ቆያችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በዚህ ፕላትፎርም ከዚህ በፊት የተስፋውን ቃል የሚወርሱትን ምሰሉ በሚል ሀሳብ የተወሰኑ ሀሳቦችን ለማቅረብ ጀምሬ እንደነበር ከዚህ በፊት ይህንን ክፍል ያያችሁ ሰዎች የምታስታውሱት ነገር ነው። ነገር ግን በአንዳንድ ምክንያቶች በመካከል ይህንን ፕሮግራም ማስተላለፍ አቋርጬ ነበር። ምናልባት ነገሮች እንደፈለግኩት ሆነው በጊዜ ስላልተጠናቀቁልኝ ይህንን ፕሮግራም በማዘግየት እና ምናልባት የተከታተሉ ያሉትም ሀሳቡን እስኪረሱት ድረስ መሆን ስለቻለ በመጀመሪያ ይቅርታ እየጠየቅኩኝ እግዚአብሔር ቢፈቅድ በሚቀጥሉት ሳምንታቶች ይህንን ፕሮግራም ቀጥለን የምናስቀጥል እንደሚሆን ተስፋ ልገባላችሁ እፈልጋለሁ። ዛሬም ምናልባት ያለፈውን ጊዜ የነበረውን ነገር ብዙ የተረሳ በመሆኑ የተስፋውን ቃል የሚወርሱትን ምሰሉ ከሚል ከመግቢያው ተነስቼ አንዳንድ ነገሮችን በመዳሰስ ከዛሬ ጀምሮ ቀጣይነት ባለው መልኩ ፕሮግራሙን መቀጠል እንደሚፈልግ ላሳስብ እወዳለሁኝ። ይህንን ሀሳብ ከዕብራውያን መልእክት ምዕራፍ 6 ከቁጥር 11 እና 12 ላይ ካለው ሀሳብ ተነስቼ ስናገር ነበረ። ክፍሉን በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ነው የሚለው: በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን ይላል የዕብራውያን ጸሐፊ። በዚህ ክፍል ላይ በእምነትና በተስፋ የተስፋውን ቃል የሚወርሱትን በትዕግስት የተስፋውን ቃል የሚወርሱትን ምሰሉ ብሎ ሲናገር የዕብራውያን መልእክት ጸሐፊ የመልእክቱ ተቀባዮች በተስፋው ላይ ጽናት እንደሌላቸውና በጣም ችግር እንደነበር የሚያስታውስ ክፍል ነው። ምክንያቱም እኛ በክርስቶስ ያመንን ሰዎች ተስፋ ይዘን ነው ወደ ጌታ የመጣ ነው። ምናልባት የተነገረን ተስፋ አለ። ዛሬ ብዙ ቦታዎች ላይ ድሃ የሆኑ ሰዎች ሀብታም እንደሚሆኑ ተስፋ ሲነገራቸው ሀብታም መሆን የሚችል እንደሆነ ብለው ወደ ጌታ የመጡ ሰዎች ሊኖሩ ይችላሉ። ታመውም ከበሽታቸው ስለሚፈወሱ ወይንም ብዙ በሚዲያዎች ላይ ተአምራቶችን ብዙ የፈውስ ጸጋዎችንም ስለምናይ ይሄ የማረካቸው እዚህ ብሄድ እድናለሁ እፈወሳለሁ ብዬ በብዙ ተስፋ መጥቻለሁ የሚሉ ሰዎችንም ጭምር ስለምናይ ያ እንደ ተስፋ ሊያዝ ይችላል። ነገር ግን ያ ተስፋ በጣም ጊዜያዊ ተስፋ እንደሆነ ማንም የሚያውቀው እውነት ነው። ግን ዋጋ የሚያስከፍለውና እስከ መጨረሻ ተስፋውን የሚወርሱትን ምሰሉ የሚያስብል ተስፋ ከበሽታ መፈወስ፣ ከድህነት መውጣት፣ ሀብታም መሆን፣ የሆነ ቪላ መስራት አይነት ሳይሆን የሚወርሱትን ምሰሉ የሚል መሰረታዊ መልእክት የተጻፈው እንደዚህ አይነት ተስፋን ለማሳየት አይደለም። ወይም የዕብራውያንን መልእክት በደንብ በምናጠናበት ጊዜ እንደምናገኘው ከዓለም የመጡት ወደ ጌታ ኢየሱስ ክርስቶስ ሲመጡ የዘላለምን ሕይወት ተስፋ እንዲያደርጉ ከሁሉ በላይ የዘላለምን ሕይወት ሊያስወርስ የሚችል ጌታ ኢየሱስ ክርስቶስ መሆኑን በደንብ የተሰበከላቸው፣ በዚህ ተስፋም ደግሞ ወደ ጌታ የመጡት ጸንተው ያንን ተስፋ እስከ መጨረሻው ታግሰው ያን ተስፋ መውረስ እንዲችሉ እነዛ ተስፋ የሚወርሱበትን መንገድ በማሳየት ለዛ ተስፋ ያዘጋጀበት ሀሳብ ነው። ይህንን ሀሳብ በምንናገርበት ጊዜ የዚህ መልእክት የርዕሱ ኃይለ ቃል ያለው
ተስፋውን ቃል የሚወርሱትን ምሰሉ ወይም የሚወርሱትን ምሰሉ በሚል ሀሳብ ላይ ነው። ምክንያቱም ተስፋ አለ፣ ከተስፋ ቀጥሎ የሚወርሱ አሉ እና ያን ተስፋ ለመውረስ እንድንመስል የሚገባ አይነት መልክና አርአያነት እንዳለ የሚያመላክት ሀሳብ ስለሆነ ማለት ነው። ከዛ ውጪ ያ ክልል ውስጥ ያልገባ ወደ ተስፋ መውረሻ ክልል ውስጥ ወይም ተስፋ ወደሚያስወርስ አይነት መልክ ውስጥ እስከሚመጣ ድረስ ይህንን ተስፋ መውረስ የሚቻል እንዳልሆነ የሚጠቁም ሀሳብ ስላለው ማለት ነው። የቃሉ ወይም የዚህ የመልእክቱ ኃይለ ቃል በዚህ ቃል ውስጥ አለ ብለን የምንለው ተስፋን መውረስ የሚቻለው ወይንም ያን ተስፋ የሚወርሰው ማን ነው የሚለውን ሀሳብ ወይንም ይህንን ጥያቄ ሊመልስልን የሚችል ቃል ይሄ ስለሆነ ነው ማለት ነው። እኛ እንደ ክርስቲያን የተባረከ ተስፋ አለን ወይም ያንን ተስፋ ለመውረስ ተዘጋጅተናል በምንልበት ጊዜ ይሄ ቃል የሚወርሱትን ምሰሉ በምንልበት ጊዜ አርአያና ምሳሌ ሊሆንልን የሚችል አካል ወይም ጌታ ኢየሱስ ክርስቶስም ሆነ እሱም በመምሰል በመልካም ሕይወት ያገለገሉ አርአያ የሚሆኑልን በዕብራውያን ምዕራፍ 12 ላይ እንደተጻፈው ምስክሮች አሉልን ማለት ነው እና እነዛን በመምሰል ሕይወታቸውን እንደ ምሳሌ በመውሰድ በእምነታቸው እነሱን በመምሰል እነሱ በሄዱበት መንገድ በመሄድ ያን ተስፋ መውረስ እንደምንችል በደንብ አድርጎ ያሳየናል ማለት ነው። የተስፋውን ቃል ጠባቂዎች ሁሉ እንደ ዋቢ ተደርገው የሚናገሩት ወይም ሞዴል አድርገው ሊወስዷቸው የሚችሏቸው የሰው ምስክር ጭምር መኖሩን የሚያንጸባርቅ ክፍል ነው ይሄ ክፍል ማለት ነው። ወይም የተስፋውን ቃል የሚወርሱት ምሰሉ በሚልበት ጊዜ ምስክሮች አሉልን ማለት ነው። እንዲሁም ደግሞ ተስፋ አለን ብለን ካልን ደግሞ ያንን መልክ መምሰል እንዳለብን ትእዛዛዊ መልእክት ነው ማለት ነው። ምክንያቱም እኔ ተስፋ አለኝ በክርስቶስ ሆኜ የምወርሰው ተስፋ አለኝ ብዬ ካልኩኝ ሊመስል የሚገባኝ ነገር እንዳለ ያንን ደግሞ መምሰል እንዳለብኝ ግድ ያንን ክልል ውስጥ መግባት እንዳለብኝ በትእዛዝ መልክ የተቀበልነው መልእክት ነው ማለት ነው። ስለዚህ እያንዳንዱ ክርስቲያን በምድር ቆይታው ይሄንን በልቡ ይዞ ቋሚ ማስታወሻ አድርጎ ሁልጊዜ በሕይወቱ የሚተገብረው ሕይወት ነው ምሰሉ የሚለው ማለት ነው። እንዲሁ ዝም ብሎ የተነገረ ሳይሆን ምሰሉ የሚል ትእዛዛዊ የሁልጊዜ ማስታወሻ በልባችን ተቀምጦ ሁሌም የሚመራን መልእክት ነው ማለት ነው። እንዲሁም ደግሞ ሰዎች በምድር ላይ ብዙ ነገር ተስፋ እንደሚያደርጉ እናውቃለን። ነገር ግን ለእኛስ ላመንን ለክርስቲያኖች ተስፋችን ምንድን ነው የሚለውን ጠቅለል የሚያደርግልን የእግዚአብሔር ቃል እኛ ተስፋ አለን ክርስቲያኖች ወይንም በጌታ በኢየሱስ ክርስቶስ የምናምን ሰዎች ተስፋ አለን ብለን ካልን የመጀመሪያውና ትልቁ ተስፋችን በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ የሚመጣ ጌታችን ለእኛ ተስፋችን ነው። እሱን መገናኘት፣ እሱን ማግኘት፣ ከሱ ጋር መኖር፣ ከሱ ጋር መሰንበት፣ ዛሬ ሳናየው ያመነውን እሱን ፊት ለፊት እያየን ከሱ ጋር መሆን ተስፋችን ነው። ያንን እንጠብቃለን ማለት ነው። ኢማጂን በልባችን አንድ ነገር ማሰብ መቻል ይኖርብናል። እርሱን እንጠብቃለን ካልን ልክ አንድ ነገር ልናስብ ይገባል። አንድ የተከበረ እንግዳ ይመጣል፣ ትልቅ እንግዳ ይመጣል ብለን ካልን አለባበሳችን ለዚያ እንግዳ የሚመጥን፣ ቤታችን ለዚያ የሚመጥን አድርገን እንደምናዘጋጅ ሁሉ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ የሚመጣ ጌታ አለ ብለን ካልን ያንን ለመቀበል ያ የሚመጣውን ጌታ ለመቀበል የተዘጋጁትን ምሰሉ የሚል መልእክት ነው ያለው ማለት ነው። እንዲሁም ደግሞ ሌላው የኛ ተስፋ ብለን የምንለው ሌላ ደግሞ አለን።
በምድር በብዙ ስቃይ በብዙ ጭንቅ ያለ እረፍት ባልተመቸ ሁኔታ የምናሳልፍ ሁላ አንድ ቀን ዓይን ያላየው ጆሮ ያልሰማው መጽሐፍ ቅዱስ እንደሚለው እግዚአብሔር ለሚወዱት ያዘጋጀው የበጉ ሰርግ ድግስ አለ ማለት ነውና ለዛ ደግሞ በዛ ለመታደም የተዘጋጁትን ምሰሉ ነው የሚለው። ይሄ ነው ተስፋችን ካለን በበጉ ሰርግ መታደም በበጉ ሰርግ መገኘት ተስፋችን ከሆነ ያንን ለመታደም ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት እዚህ ልናስታውስ ይገባል። በሰርግ መካከል የሰርጉን ልብስ ያለበሰ ሰው አይቶ እንዴት ገባ ብሎ ያለውን ማለት ነው። ስለዚህ ያንን የሚወርሱትን ምሰሉ፣ ያንን የሚታደሙትን ምሰሉ እያለን ነው መጽሐፍ ቅዱስ ማለት ነው። እንዲሁም ደግሞ ዮሐንስ ራእይ ሌላ ተስፋችን ስናገር ለባሏ እንደተዋበች እንደተሸለመች ሙሽራ ሆና ተዘጋጅታ ከሰማይ የምትወርድ አዲስቱ ኢየሩሳሌም አለች ይለናል። እኛ ሁላችንም በሰላም በረፍት የምንኖርባት ከተማ የእግዚአብሔር መንግስት እግዚአብሔር በልጁ በክርስቶስ በኩል የሚገዛት የሚነግስባት መንግስት አለች እና ለዚች መንግስት እንድንዘጋጅ ይነግረናል። የኛ ተስፋ ይሄ ከሆነ ያንን የሚወርሱትን ምሰሉ እያለን ነው መጽሐፍ። ስለዚህ ዞር ብለን ህይወታችን በምናይበት ጊዜ ይህንን የዘላለምን ተስፋና የእግዚአብሔርን የዘላለም መንግስትን አሳንሶ ምድራዊ ተስፋዎችን ከፍ ከፍ የሚያደርግ ምድራዊ የሚታዩ ነገሮችን ምድራዊ ቁሶችን ከፍ የሚያደርግ መጽሐፍ ቅዱሳዊ ድጋፍ የለንም ወይ መጽሐፍ ቅዱስ በዚህ መልክ ሌሎች ተስፋዎችን ከፍ አድርጎ አያስተምርም ለማለት እንደፍራለን። መጽሐፍ ቅዱስ ከዚህ ይልቅ በደንብ አድርጎ ስለ ተስፋ ሲናገር እናገኛለንና ሌሎች በምድር የሚታዩ ተስፋዎችን በሙሉ የዘላለም የሆነውን የእግዚአብሔርን መንግስት በመፈለግ ከሱ በታች ያደርገዋል ማለት ነው። ምክንያቱም በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ እንደምናገኘው አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ይህ ሁሉ ይጨመርላችኋል በማለት ሌሎችን ተስፋዎች በሙሉ አታችድ በነፊት ወይም በእግዚአብሔር በሰማያዊው በረከታችን ስር ወይም በሱ ውስጥ የተጠቀለለ ከሱ ላይ የተንጠለጠለ እንጂ ራስ ገዝ ተፈላጊ ዓላማና ተስፋ ሌላ እንዳልሆነ በደንብ አሳይቶናል ማለት ነው። ስለዚህ ተስፋ እጅግ ይናፍቃል። ተስፋ በጣም ያጓጓል። ዝግጅት እንድናደርግ ያስገድደናል ወይንም ያነሳሳናል እንጂ ተስፋን የያዘ ሰው እንዲተኛ እንዲዘናጋ፣ ተስፋ የያዘ ሰው እንደሌላው ዝም ብሎ እንዲኖር አያስፈልገውም። መጽሐፍ ቅዱሳችን ይህንን እንድንጠነቀቅ በማድረግ በማቴዎስ ወንጌል ምዕራፍ 25 ላይ ስለ 10 ቆነጃጅት ባነሳበት ጊዜ ጌታችን ኢየሱስ ክርስቶስ ወደ ጠዋት አካባቢ በመጠበቅ ቆይተው ጌታቸው ሙሽራው ይቆያል ይዘገያል ብለው ስለተኙ 5 ቆነጃጅት ያወራል። እነሱ ረጅም ጊዜ ሲጠብቁ ከርመዋል። ከሌሎቹ ጋር በአንድነት ተስፋ እያደረጉ ይመጣል ሙሽራው ሲባል ለመንቃት መብራት ይዘው ጠብቀው ነበር። ረጅም ጊዜ ከጠበቁ በኋላ በመሸ ጊዜ ይዘገያል አሉና ሁሉም እንቅልፍ አላቸው ይላል መጽሐፍ ቅዱስና ይህ ደግሞ በተስፋችን ላይ እንዳንዘናጋ ይቆያል ብለን ደግሞ እንዳንተኛ ሁልጊዜ ንቁ እንድንሆን መብራታችን እንዲበራ ወገባችን የታጠቀ እንዲሆን ያስተምረናልና በዚህ ቃል የተስፋውን ቃል የሚወርሱትን እየመሰልን ሁልጊዜ እንድንተጋ እግዚአብሔር ይርዳን እላለሁ። የዛሬም ፕሮግራም በዚህ ቋጭና በሚቀጥለው ደግሞ ከዚህ ርዕስ ቀጥለን የምናይ ይሆናል። እግዚአብሔር አብዝቶ ይባርካችሁ። አመሰግናለሁ።